በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ ሕዝበ ክርስቲያን፣ ሊቃውንተ ቤተ ክርስቲያን፣ ካህናት፣ ሰባኪያነ ወንጌል፣ ዲያቆናት፣ ምእመናንና ምእመናት፣ በአጠቃላይ ሕዝበ ክርስቲያን በሙሉ አምላካችን እግዚአብሔር ቅዱስ ፈቃድ ሆኖ በሰላምና በጤና ጠብቆ ለአሁኗ ሰዓት አድርሶ እንሆ ቃሉን እንድንሰማ፣ እንድንመከር፣ እንድንገሰጽ ስላዘጋጀን ክብርና ምስጋና ይድረሰው። እንዲሁም ለእናንተ በያላችሁበት ስፍራ ሁሉ የሰላም ባለቤት ሰላማዊ አምላካችን እግዚአብሔር ሰላሙንና በረከቱን እንዲያበዛላችሁ ቅዱስ ፈቃዱ ይሁንልን። ውድ ወንድሞቼና እህቶቼ በየትም ዓለም ሆናችሁ ይህንን ፕሮግራም የምትከታተሉ በሙሉ የዛሬ መልእክቴ አጭር መልእክት ነው። ስለ አንድ ጉዳይ እጅግ ስላሳሰበኝ ያንን ያለኝን ስጋት ከእናንተ ጋር ወይም ለእናንተ ለማጋራት ነው። ብዙዎቻችሁም ይህንን እኔ እየተሰማኝ ያለ በእኔ ውስጥ ያለውን ስጋት በእናንተም እንደሚኖር አልጠራጠርም። ስለዚህ ይህ እየሰማነው እያየነው ያለ ስጋት ደግሞ በአግባቡና በስርዓቱ እንደ ዓለማውያን አካሄድ እንደ ዓለማውያን በመነሳሳት ሳይሆን እንደ እግዚአብሔር አገልጋዮች እንደ እግዚአብሔር አማኞች በትዕግስትና በትዕግስት ነገሮችን ልናይ ይገባናል። በተለይ እኛ የእግዚአብሔር ቤት አገልጋዮች ከማንም በላይ የምንመረምርበት ጥልቁንም ነገር ሁሉ የመመርመር እግዚአብሔር ይመስገንና ስልጣኑ ሰጥቶናል። የተደበቀው ነገር ሁሉ ገልጠን እንድናይ በምንም አይነት ለኛ ለቤተ ክርስቲያን አገልጋዮች የተሰጠን መንፈስ ቅዱስ የሰጠን ጸጋ፣ መንፈስ ቅዱስ የሰጠን ኃይል፣ መንፈስ ቅዱስ የሰጠን ዕውቀት እጅግ ምጡቅ እንደመሆን መጠን ነገሮችን ሁሉ ከማንም በላይ አስፍተን የማየት አቅም አለን። ዓለማውያን ከሚያዩዋቸው በዓለም እጅግ ተምረናል ከሚሉ ፈላስፎች ከሚሉ ምሁራን ይልቅ እነሱ የማያዩትን የምናይ ሰዎች ነን። ለምሳሌ የዓለም ምሁራን ለምሳሌ ዶክተሮች ብንወስድ በአንድ ነገር ስፔሻላይስት ያደረገ ዶክተር ስለ አንድ በሽተኛ ብዙ ነገር መናገር ይችላል። ስለዚህ ሌላው ሲቀርና ይህ በሽተኛ እድሜውም መቼ እንደሚያከትም እንደሚሞት ያያል። ስለዚህ ዶክተሩ ሰውየው እንደሚሞት ማየት ይችላል። ከዛ አልፎም ደግሞ ከሞተ በኋላ አቅሙ እስከ መቃብር ነው የሚወርደው። ስለዚህ ዶክተሩ በሽታውን ያያል። ሰውየው እንደሚሞትና መቼ እንደሚሞት ሳይቀርም ሊያይ ይችላል። ከዛ የዘለለ ግን የዓለም ባለሙያ ዶክተር የሚያየው ነገር አለ ብዬ አላምንም። የሃይማኖት አባቶች ግን ልክ ነው፣ በሽታውንም ያያሉ። ስለዚህ ሰው እንደሚሞትም ያውቃሉ። ነገር ግን ብቻ አይደለም፣ በዚህ ላይ አይደለም የሚገቱ የሃይማኖት አባቶቻችን በመንፈስ ቅዱስ እየተቃኙ አስፍተው አምልተው የሚያዩ ስለሆነ በሽታውን ሲያዩ እውነተኛው የበሽታውን መድኃኒት ያያሉ። ሞትን ሲያዩ የሞትን መድኃኒት ያያሉ። መቃብርን ሲያዩ ከመቃብር በላይ ያለውን ህይወት ያያሉ። ከሞት በላይ ያለው ዓለምም ወይም ህይወትም ያያሉ። ስለዚህ እኛ ከዓለማውያን የተለየ ኃይል እግዚአብሔር መርጦ ከዓለም የመረጠን እና ዓለምን የምንቃኝበት የምንመረምርበት ኃይልና ዕውቀት የሰጠን ሰዎች ነገሮችን በረጋ መንገድ ልናያቸው ይገባል። ምንድነው ስጋት? አባ ሰረቀ ብርሃን ትሉኝ ይሆናል። በዚህ ቅርብ ጊዜ በኦሮሚያ ክልል የቤተ ክህነት መዋቅር ወይም ደግሞ ክህነት እንከፍታለን ብለው እነ ሊቀ አእላፍ በላይ መኮንን ሐሳብ አቅርበዋል። በዚህ ሐሳብ በማቅረባቸው እነሆ በጣም ነገሩ እየጦዘ በጣም በብዙ መንገድ እየታየ ነው። በጣም ይሄ ስጋት ነው። ይህንን እነዚህ ሰዎች መወገዝ አለባቸው፣ እንዲመደረግ አለበት የማይባል ጉድ የለም። እንዲያው ይሄ ደግሞ ተራ የሆነ የሶሻል ሚዲያ ብቻ ሳይሆን ሰላምን ይሰብካል ተብሎ ከውጭ ሀገራት ወደ ኢትዮጵያ የገቡ አንዳንዶችም ከኢትዮጵያ ውጭ ማዕከላቸው ከኢትዮጵያ ውጭ ሆነ አንዳንዶችም ከኢትዮጵያ ወደ ውስጥ የገቡ እንደነ ኢሳት የተባሉ ደግሞ ፊት ለፊት ደግሞ ይህ ነገር እንዲያውም ወደ ዘር ወስደው ወደ ብሔር ወስደው በኦሮሚያና በትግራይ ያለውን ህዝብ ብቻ ማለት በነዛም ሳይቀር ይህንን ሁሉ እየተደረገ ያለው ይህን ክልላዊ ጽሕፈት ቤት ይኑር ማለት ለመገንጠል ነው። ኦሮሚያን ራሱ ገንጥሎ ለመውሰድ ነው። ጸረ አማርኛ ቋንቋ
ቋንቋ የሚደረግ ነገር ነው፣ እንዲሁም ደግሞ በትግራይም እንዲህ እየተደረገ ነው እያሉ ያልተባለው ያልተሰማው ያው ስጋታቸው ነው ማለት ይቻላል። ይህንን ሁሉ እያወረዱት ነው። ከዛ አልፎ መንግስትም እርምጃ እንዲወስድ ሲኖዶስም ደግሞ እነዚህን በአስቸኳይ እንዲያወግዝ እንዲያው የማይቆፍረው እንትን የለም። እንዲያውም ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት እንደ ኢሳት አገላለጽ እንዲሁ በቃ አማራ ወይም የአማራ ኦርቶዶክስ ብቻ አድርጎ አሁንም ስሎ አቅርቧታል። ሌላው ሁሉ የዚህ ባይታወር እያደረገው እየመጣ ነው። ስለዚህ ይህ አይነት ብቻም አይደለም ከዚህ የዘለለም እየሄደ ነው። ስለዚህ ይህ ለኔ ስጋት ነው። በዚህ ላይ ሁለት አይነት ስጋት አለኝ። አንደኛ እንደተባለው ይህ በኦሮሚያ ክልል እየተባለ ያለው ክልላዊ ጽሕፈት ቤት ይኑረን የሚለው ነገር እንዲሁ ዝም ብለን በአየር ላይ የምናወድሰው ወይም ደግሞ በአየር ላይ የምናወግዘው ሊሆን አይገባም። ይህንን ካደረግን የሚቀጥለው አደጋ ነው የሚያስከትለው። ስለዚህ ምንድን ነው ታዲያ እነዚህ እንደሰማነው በብፁዕ ወቅዱስ በረከታቸው ይድረሰንና ብፁዕ ቅዱስ አቡነ ጳውሎስ ጀምሮ ይህንን ጥያቄ እያቀረቡ መጥተዋል። ከዚህ እስከ አሁን ያሉትን እስከ ብፁዕ ቅዱስ ፓትርያርክ አቡነ ማትያስም ጥያቄያቸውን ሲያቀርቡ ቆይተዋል። ስለዚህ ይህ ጥያቄ ይዞ ለመጣ ወገን ምንም ይሁን ምን በስተጀርባው ይኖረው እኔ አላውቅም። ይህንን እግዚአብሔር መንፈስ ቅዱስ ይግለጽልን እንጂ ከዚህ በኋላ እንዲህ ነው ብዬ ትርጓሜ መስጠት አልችልም። እንደሱ ብዬ እንዳስብም አይደለም ነግረው። ስለዚህ ላይ እየመጣን ያለው ሎጂኩ የምናየው ግን የሚያስማማን ነው። ምንድነው የሚያስማማን? ህዝባችን የኦሮሚያ ህዝብ በደቡብ በሌላም ያለ ህዝባችን ወደ ሌላ ሄደዋል። አብያተ ክርስቲያናት እየተዘጉ ነው። በቋንቋችን አልተሰበክንም። በቋንቋችን የራሳችን የሆኑ ሰባኪያን አልተፈጠሩም። ስለዚህ ህዝብ እየጠፋ ነውና ሰው ይኑረን። ይህንን መደራጀት ያስፈልገናል። ሌላው ደግሞ በማዕከል በየዞኑ ነው ያሉ ሊቃነ ጳጳሳት እንጂ ከክልል መንግስት ካለው ጋራ በክልል ደረጃ ያለው ጽሕፈት ቤት ተሰሚነት ያለው ሊኖረን ይገባል ብለው ይህንን ጥያቄ ይዘው ሲመጡ በእነሱ ሚዛን በጥሩ ሚዛን አይተውት ይዘው ሲመጡ እኛ ደግሞ ስጋት እንኳ ካለን ነገሮችን አቅርበን በትዕግስት አባቶች ተሰብስበው ሊቃውንትም አይተውታል። የአካባቢውም ምዕመናን የቤተክርስቲያንም ሰዎች ሰለክት ተደርገው ይህን ያዋጣል ወይ አያዋጣንም፣ ምን አይነት ሳይድ ኢፌክት ይኖረዋል፣ ምንድነው ስጋቱ፣ ምንድነው ብንፈቅዳላቸው ምን አይነት ጥፋት ይመጣብናል፣ ባንፈቅድስ ጉዳት አለው ተብሎ ተመርምሮ በሚገባ በትዕግስት አይቶ ነው ውሳኔ የሚሰጠው እንጂ እንዲህ አይነት ሐሳብ ስላቀረቡ ብቻ በስተጀርባቸው እገሌ ያለ ለዚህ ተብለው ነው ቤተክርስቲያኗን ሊበትን ነው፣ አማርኛ ቋንቋ ሊያጠፉ ነው፣ ቤተክርስቲያኗን ለሌላ ለገዳይ ሊሰጡ ነው የሚለው ምናምንት በመስጠት የሚደረገው ነገር እኔ ምቹ ነው አልተሰማኝም። ስለዚህ ስጋት የምንድን ነው? ይህ መፍትሄ ሊሆን አይችልም። በሌላ በኩል ደግሞ ሐሳቡ እንደኔ ሳይሆን በጣም መልካም ነው። እያንዳንዱ ሰው በየራሱ ቋንቋ አለማስተማራችን እስካሁንም ስህተት ነበረን። ስለዚህ እንዲያውም ለሚጠፋ ህዝባችን ለጠፋው በዚህ ምክንያት ጠፍቶ ለኮበለለው ህዝባችን ለነበረው ነገር ይቅርታ እንኳን ልንለው ይገባናል። እስከዛ ዘመን ይህን አልተደረገም እንዲህ መስሎ እንኳን ቢነግረን እኛ የሃይማኖት አባቶች እንግዲያስ እውነት ነው ትናንትና ይህን አላደረግንም ነበር፣ አሁን ግን በራሱ ቋንቋ በራስ ሰዎች እንዲናረግልሃለን ብላ ቤተክርስቲያን ነች ሰዎች ማግባባትና እንዲመለሱ ማስተማር እንጂ ይህንን ለምን ጠየቅክና ቶሎ ብለህ ብቻ አውግዝ ማለት አግባብ ስላይደለ ሰው በየቋንቋው መማር፣ ሰው በየቋንቋው ማወደስ መቀደስ ይህንን እንደ ኃጢአት አድርገው እየሳሉ ያሉ እንደነ ኢሳትና ሌሎች ማህበራት ፖለቲከኞች ደግሞ አደብ ሊያደርጉ ይገባል። ምክንያቱም በየቋንቋችን እንድንማር፣ በየቋንቋችን እንድንሰበክ፣ በየቋንቋችን እንድንቀድስ እናንተ ያለው የአሁን ያለ የኢህአዴግ ሕገ መንግስት የፈቀደልን ሳይሆን ይሄ ራሱ ቤተክርስቲያን በደሙ የዋጃት እሱ ልዑለ ባሕርይ ኢየሱስ ክርስቶስ የፈቀደልን ለዚህ ፈቃድ ደግሞ መንፈስ ቅዱስ ደግሞ የሰጠን ሀብታችን ስለሆነ ማንም ሊቀማን አይችልም። ስለዚህ ስጋት የምንድን ነው ትሉኝ እንደሆነ እኔ እሰጋለሁ። እናውግዘው የሚለው ነገር ሊያዋጣን አይችልም። የሚያድነን የሚያስፈልገን ሲኖዶስም ሊቃውንቱም ሁሉም ነገሮችን በረጋ መንገድ አይተን በዝግ ስብሰባ አይተን ይህንን የሚያጠና አካል አቋቁመን ጠቀሜታውንና ጉዳቱን አይተን ይህንን በረጋ መንገድ መፍታት ነው እንጂ በሚዲያ ሆነ
የኦሮሚያ እንዲህ ሊያደርግ ነው፣ የትግራይ እንዲህ ሊያደርግ ነው፣ በውጭ ሀገርም የትግራይ ሊቃውንት ካህናት በትግርኛ የሚሰበክበት እንክፈት ብለዋል። እንዲህ የምለው ምንድነው ኃጢአቱ ወገኖቼ? ምንድነው ኃጢአቱ? በውጭ የተሰደደው የትግራይ ህዝብ፣ ትግርኛ ተናጋሪ ህዝብ፣ ኦሮምኛ ተናጋሪ ህዝብ በሚሰማው ቋንቋ ቢቀድስለት ቢወድስለት እነሱ የሚቀድሱበት ቤተክርስቲያን ቢከፈት እስኪ ስህተት ነው፣ ውግዘት ነው፣ የኃጢአት ነው፣ የክህደት ነው ይህ ብለህ የምትቃወም አንተ ተማርክ እኔ ነኝ ብቸኛ ኦርቶዶክስ ነኝ ብቸኛ ኢትዮጵያ ብለህ የምትጮህ ከላይ ጀምረህ ከሊቀ ጳጳስ ጀምረህ እስከታች እስከ ሊቅ ነኝ የምትለው እስኪ እና ድቤት አድርግና ተከራከረኝ እስኪ። በየቋንቋው አይቀደስም አይወደስም በአንዲት ቋንቋ ካልሆነ በስተቀር በሌላ ቋንቋ መሰበክ ኃጢአት ነው ብለህ ወይ ደግሞ አግባብ አይደለም ወይ ደግሞ ኢትዮጵያን ይበትናል ብለህ የምታስብ ከሆነ ስለ ኢትዮጵያ መበተን አለመበተን የሚያስጨንቅህ ስለ ህዝብ መጥፋት ነው የሚያስጨንቅህ ያለ። እኔ ደግሞ የሚያስጨንቀኝ ስለ አንድ ቋንቋ ወይም ደግሞ ስለ ህዝብ መጥፋት፣ ስለ ህዝብ ወደ ሌላ ዓለም መሮጥ፣ ስለ ወጣቶች እልቂት፣ ስለ ቤተክርስቲያኗ ወደ ባዶ እየቀረች መምጣት፣ ለጠላት መጋለጣችን፣ ኃይላችን ወደ ኋላና የእግዚአብሔር መንግስት በእኛ ወደ እግዚአብሔር መንግስት የሚደርሱ መንጎቻችን አሳልፈን ለአረሚና ለአውሬ ስለሰጠን ነው የሚያሳዝነኝ እንጂ የኔ ቋንቋ እኔ ስለሆንኩኝ ለምንድን ነው እሱ? ለመሆኑ የኢትዮጵያ ፊደል እኮ እንደ እውነት ቢሆን የኢትዮጵያ ፊደል ማን ነው የፈጠረው? የኢትዮጵያ ፊደል የኢትዮጵያ ሁሉ እኮ እንግዲያ ከሆነማ የትግራይ አይደለም እንዴ? ነገር ግን የኛ ነው ብሎ የትግራይ ህዝብ ሊመጻደቅ አይገባውም። ለሁሉም ነው። ነገር ግን በየቋንቋው መሰበኩ ምንድነው ኃጢአቱ ወገኖቼ? ስለዚህ ስጋት ምንድነው ትሉኝ እንደሆነ እኔ ሰጋለሁ። በእልህ እየጋለቡ ያለው እንደ ኢሳት የመሳሰሉ ትናንት ሰማው ነበር። መንግስትም እንዲህ ያድርግልን፣ ሲኖዶስም እንዲህ ያውግዝልን። አረ ምን ማለት ነው ይሄ ቋንቋ? በየትኛውም እስከ መንግስት ባክም ተሰማይ ከሆነ በቋንቋው ህዝቡ በቋንቋው እንማር እንቀድስ ስላለስ ይህንን ሐሳብስ አውግዘው ወታደር ልትዘጋ ነው? እንግዲያስ መንግስት ማድረግ የምትችል ከሆነ የሰውን መብት ማስከበር ነው። ሰዎች በቋንቋቸው መቀደስ ማወደስ እንደሚችሉ ቤተክርስቲያን ምን ትላል ብለህ ከሊቃውንቱና ከቤተክርስቲያኗ እንትን ክፈት ሰላምህ እንዳይናጋብህ መንግስት። እንግዲያስ ምንድነው ማድረግ ያለ? እንደ ጥንት አባቶቻችን ሊቃውንት እንዲህ አይነት ሐሳብ ሲመጣ ጉባኤ መስራት ነው። ስለዚህ መንግስት የምትችለው ከሆነ ማድረግ የምትችለው ጉባኤ ሰብስብልን፣ ይህንን ጠቅላላ በአንዲት ቋንቋ ካልሆነ በሌላ አይሰበክም የሚሉትንም ሰብስብልን። የለም በየቋንቋው ህዝብ እናስተምራለን። በማዕከላዊ ጽሕፈት ቤት ሊኖረን ይገባል። አለበለዚያ ቤተክርስቲያናችን አደጋ ናት ብለው የሚያምኑትም ደግሞ በአግባቡ መጥተው ጉባኤ ይደረግና የጉባኤው ሰብሳቢን ይሰየምና ተመልካችን ጣና ድቤት ይደረግ፣ ክርክር ይደረግና ይሄ ከሆነ እሰየው። ከዚህ አልፈ ግን አንተ መንግስት በየቋንቋችሁ መቀደስ መወደስ የለባችሁም የኢትዮጵያ ገሌ እንዲህ ብለዋልና ብለህ የምታስረው ከሆነ በራስህ ላይ እሳት በራስህ ላይ ጦርነት ማወጅ ካልሆነ በስተቀር የሰውን መብት ልታፍን አትችልም። ቅዱስ ሲኖዶስም ቢሆን ይህንን ሳታረጋግጥ ይህንን ሳታይ ምንድነው ችግራችሁ ልጆቼ ብለህ ወርደህ ከሊቃውንቱ ከህዝቡ ጋር ተነጋግረህ የህዝብን ፍላጎት የምታንጸባርቅበት ተንኮል ያላቸው ከሆነ ሰዎችም ከህዝብ ነጥቀህ የምታወጣበት ባዶ የምታስቀርበት መካኒዝም መቀየር እንጂ ይህንን ሳታሟላ ስልጣን አለኝ ብለህ ዝም ብለህ አውግዣለሁ አስሬያለሁ የሚለው እኔ ሲኖዶሳዊ መርህም አይመስለኝም። የኢትዮጵያ ሲኖዶስ ይህን ያደርጋል ብዬ አላምንም። ሲኖዶሳችን በርካታ ሊቃውንት ያሉበት በርካታ አባቶቻችን ያሉበት ምንም እንኳን ጥቂት እንዲያው በጣት የሚቆጠሩ ልክ ስሜታቸው እንደ ፖለቲካ የሚቃኛቸው ጥቂት ለዚህ እንዲያው አድርጉ ሲሏቸው ፖለቲከኞች አድርጉ ሲሏቸው ማህበራ አድርጉ ሲሏቸው የሚያደርጉ ካላደረጉ ደግሞ ስጋት የሚገባቸው ጥቂት ሰዎች እንዳሉ አባቶች እንዳሉ ባምንም አብዛኛው ሊቃውንት ግን ይህንንም ያደርጉታል ብዬ አላምንምና እኔ ስጋት አለኝ። ይህንን በእልህ የምንሄድበት ነገር ሊያዋጣን አይችልም። አንተ ኢሳት የምትባለውም ደግሞ በእውነት አዛ የምትሰሩ ሰዎች ልብ ግዙ። ብትናገሩትም ሰው ያደምጠናል ብላችሁ ልታስቡ ይገባል። ስለ አማርኛ ቋንቋ ብቻ ነው የተጨነቀው። ስለ ህዝብ አታስጨንቅህም። ህዝብ ሁሉ በህብረት እንዲኖር አትፈልግም። አንተ ራስህ ከፖለቲካ ከጠባብ አስተሳሰብ ወጥተህ ሰፋ ያለ ሞላ ያለ አስተሳሰብ ይኖርህ ወገኔ እያልኩ ይችን የዛሬ ስጋት ነውና እኔ ግን ስጋት አለኝ። ይሄ በጥንቃቄ በብልሃት በማስተዋል ካልተፈታ ቤተክርስቲያኗና ህዝባችንን ሁሉም ጠቅላላ ድብልቅልቅ እንዳናደርግ አደራ። ይህ ባደረግን ጊዜ ደግሞ ያ የምንሰጋው ኃይል ጠላታችን ቀስ ብሎ ሰተት ብሎ ገብቶ ሊያጠፋን ነው ማለት ነው። ስለዚህ እኛ እንወያይ፣
እኛ እንነጋገር፣ ሊቃውንት ይሰብሰቡ፣ ሽማግሌዎች ይሰብሰቡ፣ ይህን ጥያቄ ያቀረቡ አካላት ይሰብሰቡ እንጂ ውይይት ይደረግ እንጂ እኔ ተሎውን ስቀሉት የሚለው ነገሩ የሚያረግብ ሳይሆን እንደገና ህዝብን የሚገነጣጥር ስለሆነ ጉዳዩን በሰከነ መንገድ እንድናየው መልካም ነው እያልኩ ይህ መልእክት ለሁሉም ነው። ለኢትዮጵያ ሲኖዶስ፣ ለኢትዮጵያ ካህናት፣ ሊቃውንት፣ በውጭ ያሉ በውስጥ ያሉ፣ ለመንግስት፣ ለሁላችን ያስተላለፍኩት ነው። ይህን ደግሞ የምናገረው ደግሞ እምነቴ ነው። በቋንቋው አይሰበክ፣ ማዕከላዊ እንዲህ አይኖር ምናምት የሚባለው ይሄ ዝም ብሎ ፖለቲካዊ ነገር ካልሆነ በስተቀር ህጋዊ ነው፣ መጽሐፍ ቅዱስ ነው። እነግራቸዋለሁ። እስከ አሁን 95 ከመቶ የትግራይ ህዝብ ቢሆን በቋንቋው አልተማረም ነበር። ከዛሬ ጀምሮ ከትናንትና ጀምሮ በቋንቋ መማር አለበት፣ መቀደስ አለበት፣ መጽሐፍት መተርጎም አለበት። ማንም ይህን ስላደረገ ግን ከአማራ ወንድሙ፣ ከኦሮሞ ወንድሙ፣ ከሌላው ክርስቲያን ብቻ ሳይሆን ከሌሎችም ይገነጠላል፣ ይጠፋል የሚለው ወዴት ነው የሚገነጠለው? ይህ የሞኞችና ይሄ የአልባልተኞች ነገር ነው እንጂ ሌላ አይደለምና በየቋንቋው ግን ህዝባችን ልናስተምረው ግድ ነው። የተጎዳ ህዝባችን አሁን ልንክሰው ግድ ነው። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። አሜን።